የተከበራችሁ ተመልካቾቻችን ለዛሬ እዚህ ከኔ ጋር እንግዳ አድርጌ ጋበዝኳት እኔ በጣም የምወዳትና የማደንቃት በብዙ ስራዎቿን ኦልሞስት በሁሉም ማለት ይቻላል ብዙ አድናቆትና ተወዳጅነት ያተረፈች አሁን በቅርቡ ደግሞ በ8 ዘርፍ ታጭታ በ3ቱ አሸናፊ የሆነችው ስሟ ራስ መጥቀስ አያስፈልግም ቤትዬ እንኳን ደህና መጣሽ እንኳን ደህና ቆየሽኝ እሺ ቤትዬ በሚመለከተኝ ራስ ጀምርስ እሺ የስደተኞች አምባሳደር እንደሆነሽ እናውቃለን አዎ በቅርቡም ካምፕ ሄደሽ ነበር አዎ እንዴት ነበር እዛ የኔትሲያሮች ናቸው ቀስ ብለው መጀመሪያ 2 አመት በፊት ያናገሩኝ እንደዚህ አይነት ነገር ላይ መሳተፍ ፈልጋለሽ ወይ ብለው ይነገሩኝና የዛኔ ያው ኢትዮጵያ ስደተኛ እንደምንቀበል አላቅም ነበርና እንደዚህ አይነት አላማ ላይ መሳተፍና ማገዝ ፈልጋለሁ ብዬ ገባሁኝ ከዛ የመጀመሪያው የሄድኩት ጉሬ ሸምቦላ ነበር የሱዳን ስደተኞች ነው ያየሁት መጀመሪያ ከዛ ወላ ደሽር የሄድኩኝ ከዛ ደግሞ አሁን ቅርብ ጊዜ ደግሞ አሳይታ የአፋር ስደተኞችን ጎብኝቼ ነው የተመለስኩትና ምልሽ ያው ስራው በጣም ጥሩ ነገር ነው ሰዎች ሲቸገሩ አይቶ ዝም ከማለት ያ የቻልነውን ነገር መሞከር ማለት ጥሩ ነው ብዬ አስባለሁና ያው በጣም ልዩ ነገር ባይደረግላቸውም ግን ደግሞ በሰላም መኖር መቻላቸው ራሱ ትልቅ ነገር ነውና እዚህ ተጠግቶ መኖርን ይመርጣሉ ብዙ ሰዎች እንደዛ ሲሆኑ ያው ደግሞ እንደ ሀገር ማድረግ የምንችለውን ማገዝ እኔ ደግሞ የኔ ዋናው ኃላፊነት ደግሞ ያላቸውን ችግር ያለው እነሱ በሚኖሩበት አካባቢ ያሉትን ጉድለቶች አይቶ እርዳታ የሚሰጡ አካላቶች እንዲረዱም ሀሳብ መንገር ነው እና ያው ደስ ይላል እግዚአብሔር ይመስገን አዎ ወደስ በጣም ደስ ይላል ስለ ሰላሙ መዝሙር ደግሞ ትንሽ እንጫወት አዎ ስራው እንዴት ነበር ቤቲ አንቺስ እዛ ስራ ላይ ለመሳተፍ እንዴት ነው የተመረጥሽው ልክ ከስደተኞች ጋር እንደምሰራ ስላወቁ የኢትዮ ኤርትራ እርቅ ምናምን ብለው ኮንታክት አደረጉኝና ከዛ በኋላ በጣም ደስተኛ ነኝ አልኩኝ ምክንያቱም እዛም ሄጄ የምለው የነበረው እነሱ ስደተኛ መሆን የለባቸውም እንደ ልባቸው እየገቡ እየወጡ መኖር መቻል ነበረባቸው የሚያሳዝን ነገር ነው እያልኩኝ ነበር ያየሁት የነበረው ሽሬ ቀደም ብዬ ሄጄ ስለነበረ እና ይሄንን ሀሳብ ሲነግሩኝ ያው እኛ በራችን ቢከፈት እና ሰላም ብንሆን ሁለታችንም እንደ ሀገር ማደግ እንችላለን ከዛም ባሻገር ደግሞ ማንንም አይቸገርም ነበር ሚለው ሀሳብ ነበርኝ እኔና ይሄን ሀሳብ ሲነግሩኝ በበጎ ፈቃደኝነት ነው ደግፌው የሄድኩት ከዛ ያው እግዚአብሔር ፈቀደና ነገሮች ሁሉ ቶሎ ተፋጥነው እርቁ ቶሎ መጣ እና ምልሽ ያው በጣም ደስ የሚል ነገር ነው እንደ እርቅን መደገፍ የሚያስደስት ነገር አለ ያላስብ እውነትና ቤቲ አሁን በቅርቡ በኢትዮጵያ ውስጥ ብቻ ሳይሆን በመላው አፍሪካ ታዋቂነትሽ በጣም ከፍ የሚያደርግ ሽልማት ይዘሽ መጥተሻል እሺ ከአፍሪማ ሽልማት በኋላ እስኪ የተከፈቱልሽ የስራ በሮች ካሉ ንገሪኝ ያው አፍሪማ ዋናው መድረኩ አፍሪካ ውስጥ መሰማትን እድል ነው የሚከፍተውና ያንን በሰፊው እድል ከፍቶልኛል የተለያዩ አሁን ኢስት አፍሪካ ላይ ነው ጀመርኩት ግን የተለያዩ አርቲስቶች ጋር የአብሮ የመስራትን ነገር አንድ የሰራውትም ዘፈን አለ ቅርብ ጊዜ ይወጣል የተለያዩ ደግሞ ኢስት አፍሪካ ውስጥ ዩጋንዳም ያሉ ታንዛኒያም ያሉ አርቲስቶች ጋር ኮኔክሽን ፈጥሬያለሁ ጋናም በነበርኩበት ጊዜ እዛም ያሉ አንጋፋ አርቲስቶች ጋር እንዴት ነው መስራት የምንችለው የሚለውን ነገር ከነሱም ፍላጎቱ መጥቶ ተነጋግረን የመጣሁትና ምልሽ ያ ሌሎቹ ድምጻያኖች ስታያቸው አንድ ላይ የተለያየ ዘፈን እየሰሩ ነው አፍሪካ ውስጥ ትልቅ እየሆኑ የሚሄዱት የናይጄሪያኖች ከጋና ጋር ከኬንያ ጋር እንትን ያደርጋሉ ኮላቦሬት ያደርጋሉ እኛ ጋር ብዙ ያ ነገር አይስተዋልም ነበር ይሄንን በር በደንብ ከፍቶልኛል እኔም መጀመሪያ ስጠይቃቸው ያው ከአፍሪማ በፊት ስጠይቃቸውና አሁን ያለው መልስ በጣም ልዩነት አለ እና በጣም ደስ የሚል ነው አዎ አዎ እንኳን ደስ አለሽ ቤቲ እንኳን አብሮ ደስ አለን ደግሞ እንኳን አብሮ ደስ አለን በኮክ ስቱዲዮ ላይ በመሳተፍሽ ለአፍሪማ ምን አይነት ሚና ነበረው ኮክ ስቱዲዮ መሳተፌ በራሱ እንዴት ነው ምን አይነት ዘፈኖችን መስራት እችላለሁ ወይስ አፍሪካ ውስጥም ደግሞ ምን አይነት ታለንቶች አሉ አንጋፋዎቹ እና ማናቸው የሚለውን ነገር በጣም በብዙ ትኩረት እንዳደርግ ረድቶኛል
ከዛ በፊት ያው ምልሽ ችግሩ ከኛ ነው። ከዛ በፊት ብዙ ኢትዮጵያ ውስጥም ብዙ የአፍሪካ ዘፈኖች አንሰማም ነበረ። በጣም ወይ የኛ ዘፈን ነው ወይ ደግሞ የአሜሪካ ዘፈን ነው የምንሰማውና ያንን በእንደዛ አይነት ተገድበን ስለነበረ ከጎናችን ያሉትን አንጋፋዎች እንኳን አናውቅም ነበርና ያንን ከፍቶልኛል። ከዛም ባሻገር ደግሞ ትውውቅም እንዴት ነው ሙዚቃስ መስራት እንዴት ነው የምንችለው? በአጭር ጊዜ ሙዚቃ መስራት ኮክ ስቱዲዮ ስንሄድ አንድ ሳምንት ነው የሚሰጠን። በአንድ ሳምንት ውስጥ ነው 1 4 5 ዘፈኖች ሰርተን ከዛ በኋላ ቅዳሜ ቀን ደግሞ ቀርጸን የምንመለሰውና እንዴት ነው መስራት የምንችለው? ምን አይነት ዘፈን ነው አፍሪካ ውስጥ የሚወደደው የሚለውን ነገር በሰፊው እንድረዳ አድርጎኛልና ኮክ ስቱዲዮ በጣም ዋናውን መጀመሪያውን በር የከፈተው እሱ ነው። ከዛ በኋላ ደግሞ ያው ለአፍሪማም አዲስ ሰው አልሆንኩባቸውም። እንደ መንደርደሪያ ቀደም ብሎ ያውቁኝ ነበርና ብዙ ነገሮችን ጠርጎልኛል ብዬ አስባለሁ። በአንድ ሳምንት ውስጥ ግን 4 ዘፈን አይከብድም? ያው መጀመሪያ ላይ ያው እንደዚህ ስትሰሚው ይከብዳል። እኔም የመጀመሪያው 2 አመት ነው የሄድኩት። የመጀመሪያው አመት የሄድኩኝ ጊዜ የሚሆን አልመሰለኝም ነበር። ያው የመጀመሪያው ቀን ይነግሩሻል እንደዚህ ታረጋላችሁ 4 ዘፈን ይሰራል ማማም ብለ ይነግሩሽና ከዛ በኋላ በይ ወደ ስቱዲዮ ስባል እንደንግጬ ነበር የመሰለኝ። በቃ ነግረውን ከዛ ተኝተን አርፈን በነጋታው ምናምን መስራት የምንጀምረው ስለኝ ነበር። ግን ማለት ይቻላል፣ አይከብድም። አንድ ዘፈን በአንድ ሰዓት ውስጥ መስራት ይቻላል። እንደ አንቺ እንደምትሰጪው ጊዜና እንደምትሰጪው ቦታ ነው። ያው ከሌላ ግሩፕ ጋር አብረሽ ኮላቦሬት ነው የምታደርጊው፣ ለብቻሽ አይደለም የምትሰሪው። ግን ያንቺን ቦታ እኔ ምን ልበል እነሱ ደግሞ ምን ይበሉ የሚለውን ነገር ብቻ አንድ ላይ እየተነጋገርሽ ነውና በጣም ደስ ይላል። አብረሻቸው ሰርተሹ ከማታውቂው አዲስ ሰዎች ጋር ቁጭ ብሎ መስራት እንዴት እንደሚቻል ሁሉ ነው የምትማሪበትና የሚገርምሽ ነገር ይቻላል። አዎ ይቻላል። ካልከነ ነገር ይቻላል። ልክ ነው። እንግዲህ ቤቲ ሰዎች ሁሉ ጊዜ የሐሳባችንና የህልማችን ውጤት ነን ብዬ ነው ያስባለሁ። በሆነ ነገር አጋጣሚ ተገናኝተን ትዝ ካለሽ የሆነ መድረስ የምትፈልጊው ትልቅ ህልም እንዳለሽ ነግረሽኝ ነበር። እስኪ ስለሱን ነገር ደግሞ ለተመልካቾቻችን ትንሽ እናጫውታቸው። ያው ከልጅነቴም ጀምሮ ዘፈንም ስጀምር ዓለም አቀፍ መድረክ ላይ በጣም ታዋቂ መሆንን ነው የምመኘውና ያው አይቀርም አሁንም እየጣርኩኝ ነው፣ ወደዛ እየሄድኩኝ ነው፣ ወደዛው መንገድ ላይ ነው ያለሁት። ምልሽ ያው በአፍሪካ ደረጃ አሁን እግዚአብሔር ይመስገን ጥሩ እውቅናን እያገኘሁኝ ነው። ያንን ደግሞ አሳድጌ ወደ ግራሚም መሻገር ፈልጋለሁ። እኔንም ኢትዮጵያንም ያው በዛ አይነት ደረጃ ማስጠራት ነው ማስበው። ከዛ ባሻገር በጣም ብዙ የተለያዩ ቆንጆ የሆኑ የኛ የባህል አልባሳትም ሙዚቃም አለን። ያንን ነገሮች ተጠቅመን ብዙ አዳዲስ ሙዚቃዎችን መስራት እንችላለን። ብዙ ዓለም ያላወቀው ወይንም ደግሞ ያልሰማው አዳዲስ ነገር አለን ብዬ አስባለሁና ምናሳያቸው በጣም ብዙ ቆንጆ ነገሮች አሉ። ለነሱም አዲስ ነገር ይሆናል። ለኔም ደግሞ እንደ ድምጻዊት ያው ምንም ነገር አልጋ ባልጋ አይሆንም። ግን ደግሞ ያንን ፈተና አልፎ ከዚህ የሆነ ቦታ መድረስ ነው የኑሮ ሂደቱና ያው ወደሱ ነው እየጣርኩ ያለሁት። እግዚአብሔር ይመስገን ብዙ ነገሮች እየተመቻቹ ነው። ቤቲ የአዘፋፈንሽ ስታይል ትንሽ ወጣ ያለ ነው። አዲስ ነገር ይዘህ ስትመጣ ደግሞ ሊወደድልህም ላይወደድልህም ይችላል። ሰው እንዴት ደፈርሹ? ምን ሳነሳሳሽ? ያው ከልጅነቴ ጀምሮ የምሰራቸው የነበሩት ብዙ የእንግሊዘኛ ከቨሮች ነበር የምሰራው በክለብም ስጫወት። ያው ከልጅነቴም ጀምሮ ዓለም አቀፍ መድረክ ላይ ነው የመጫወቱን ፍላጎቱም ህልሙም የነበረኝ አሁንም ያለኝና ከዛ በኋላ ልክ ክለብ ላይ ግን ያው ብዙ እየሰራሽ ስትቆይ የራስሽን አልበም መስራት የሚኖርብሽ ጊዜ እንታስይበት ጊዜ አለና እንደዛ ሳስብ ከኔ ሳይርቅ ግን ደግሞ ኢትዮጵያ አድናቂዎቼም እንደ አልበም በጄዝ በእንግሊዘኛ አትተዋወቂም፣ እዚህ በግድ በአማርኛ መስራት አለብኝና እንዴት ነው መሆን የሚችለው የሚለውን ነገር በጣም ረጅም ጊዜ አስበንበት ነበርና ከዛ የመጀመሪያው ነጠላ ዜማዬ ካንተ አይበልጥም የሚለው ያው ብልሽ አዘፋፈኑ ትንሽ የውጪ ቢመስልም ግን ደግሞ አማርኛው ግጥሙ ግልጽ ያለ አማርኛ ስለሆነ ብዙም
አድናቂዎቼ ብዙም አይከፉም በሚል ሀሳብ ነበር መጀመሪያ ላይ ያወጣነው። እንደዚህ አይነት ስራዎች ብዙ ጊዜ ከሰራሽ በኋላ አታውቂም ውጤቱ ምን ሊሆን እንደሚችል። ያው ምኞት ይኖራል ይወደድልኛል የሚለው ተስፋ አለ። ግን ያው ያን ተስፋ ነው እንጂ የምትይዡ በእርግጠኝነት ይሄ በጣም ጥሩ ይሆናል ይሄ መጥፎ ይሆናል የምንለው ብሎ በግልጽ ለመናገር ትንሽ ይከብደናል። ለዚህ ያው መጀመሪያው ተሰራ ነጠላው ዜማ መጀመሪያ ላይ ቶሎ ወደ ህዝቡ አልገባም። ቀስ ብሎ ከዛ ኋላ ክሊፑን ከተለቀቀ በኋላ ነው ሰው በጣም የወደደውና እንደውም እኔ ከጠበቅኩት ሁሉ የበለጠ ወደዱት። ለየትም ማለቱ አንዳንዴ የሚጠቅምሽ ምንድነው ለየት ያለ ነገር አንዳንዴ ወይ ህዝቡ በጣም ሊወደው ይችላል ወይ ደግሞ ልክ እንዳልሽው በጣም ሊጠላው ይችላል። ለኔ እንደ እድል ሆነና በጣም ወደዱልኝ። በጣም ተወደደ። ያው አልበሙንም አንድ በነጠላ ዜማ አንዴ ከተወደደልሽ ያው አንድ ነገር ካስተዋወቅሽ በኋላ ሰው የሚጠብቀውን መገመት ትንሽ አይከብድምና ለዛ ወደ አልበሙም ስንሰራ ከዛ ብዙ ያራቀ ግን ለየት ያላዘፋፈን ያለውን ለመሞከር አሰብን። ተሳካ። አሁን ሁለተኛውንም አልበም ያው ከመጀመሪያው ደግሞ አልበም ሁለተኛው መለየት ስላለበት ትንሽ ለየት እንዲል እንደገና ደግሞ ሌላ አዲስ ነገሮችን ሞከርን። ሁሉ ጊዜ አዲስ ነገርን መፍጠር ለአድናቂዎችም እንዳይሰላቹ ያደርጋል ብዬ አስባለሁ። እኔ ላንቺም ደግሞ አንድ አይነት ነገርን ብቻ መስራት እንዴት ነው አሰልቺም ይሆናል። ከዛ ደግሞ የፈጠራ ችሎታሽንም እየገደብሽው ትሄጃለሽ። ለዚህ አዳዲስ ነገሮችን ያልተደፈሩ ነገሮችን እየሞከሩ ግን ደግሞ ሲሞከር በጣም ሩቆ መሄድ ሳይሆን መሀከል ላይ እንዴት ነው አመዛኝ ቦታ ላይ ሆኖ ለመስራት እንሞክራለን። ግን ጥሩ ተሳክቶልናል አሁን ለጊዜው። እሺ ቤትዬ ከመሰናበታችን በፊት አጫጭር ጥያቄዎች ልጠይቅሽ። እሺ። አንዳንድ ጥያቄዎች ከአድናቂዎችሽ የመጡ ናቸው። እሺ እሺ። ቀበያለሽ እንዴት ነው? እቀበላለሁ። ችግር የለም። ለኛ በፍቅራዊ ዘፈኖቿ እንድንጽናና ረታናለችና የሷ የፍቅር ህይወቷስ እንዴት ይመስላል በሚለው እንግዲህ ያው ምልሽ ያው የፍቅር ህይወት መቼስ አንድ ወጥ አይደለም። መደሰትም መከፋትም አለ። ልክ አድናቂዎቼ በዘፈኔ እንደሚጽናኑት እኔም እጽናናለሁ። አንዳንዴ ለመጽናናትም እጽፋለሁ። ያው በአጠቃላይ በጣም ቀለል ያልኩ ሰው ስለሆንኩኝ ይሆናል። ግን የፍቅር ህይወቴም ነው ቀለል ያለ ሰላም ያለው ነው ማለት እችላለሁ። በህይወቴ ያ ሰው ባይኖር ኖሮ ወይም ያ ፍጻሜ ባይፈጸም ኖሮ አሁን ላለሁበት ደረጃ አልደርስም ነበር የምትይው ሰው ወይም ፍጻሜ ካለሽ? ሰው ወይም ፍጻሜ ያው ፍጻሜ ሳይሆን ግን ሰው እናቴ ብቻዋን ያሳደገችኝና እሷ ብቻዋን ባታሳድገኝ ኖሮ ወይኔ እዚህ አልደርስ ይሆናል ብዬ አስባለሁ። ምክንያቱም አባቴ ወይ ዘፈን ላይ ፈቅድ ይችላል እንደ እናቴ ነገሮችን ቀለል አድርጎ ተረድቶ ሙዚቃውን የማስተናገዱ ነገር ትንሽ ላይኖር ይችላል ብዬ አስባለሁ። ለዚህ እናቴ ባትኖር ኖሮ እዚህ ደረጃ አልደርስም ማለት እችላለሁ። ደስ ይላል በጣም። በህይወትሽ በጣም የሚያስደስትሽ ነገር ምንድነው? በህይወቴ በጣም የሚያስደስተኝ ነገር ለሰው ስጦታ መስጠት በጣም ደስ ይለኛል። ሰዎች ሲደሰቱ ማየት በጣም ደስ ይለኛል። ማየት የምትፈልጊው ከተማና ካየሹ በጣም የወደድሽ ከተማስ? ካየሁት በጣም የወደድኩት ከተማ የፈረንሳይ ሊዮን የሚባል ከተማ ነው። በጣም ብዙ ታሪክ አለው። የተለያዩ ቤተክርስቲያኖችም አሉት። ቤተክርስቲያኖቹ በጣም የካቶሊክ ቤተክርስቲያኖች ናቸውና በስዕል ምልሽ አይተሽ አጠግቢው። አንገትሽ ይከነጠሳል ከመሬት እስከ ጣሪያው ድረስ ሙሉን ስዕል ነውና በጣም ልዩ የሆኑ ስዕሎች ነው ያሉት። ያው መላእክቶች ነው የተሳሉት። በጣም ግን ያምራል፣ በጣም ያምራል። እሱን ነው ማረሳው። በጣም ደግሞ ማየት የምፈልገው ግብጽ ፒራሚዶቹን በጣም ማየት ፈልጋለሁ። እሺ ከስራዎችሽ በጣም አብልጠሽ የምትወጂ ስራስ?
ያው ይከብደናል ብዙ ጊዜ ስራ ለማበላለጥ ግን አሁን ከሁለተኛው አልበሜ በጣም የምወደው ከመጀመሪያው አልበሜ በጣም የምወደው ማን ነው ፍጹም ነው ለኔ የመጀመሪያ ጽሁፌ ነው ለኔም ደግሞ በአንድ ወቅት ላይ ከልቤ የተሰማኝን ነገር የጻፍኩት ነውና ትልቅ ቦታ አለው እኔ ልብ ውስጥ ከዚህ ከሁለተኛው አልበሜ ውስጥ ደግሞ ሀገሬ የተሰኘውን በጣም ወደዋለሁ ግን ማበላለጥ ባይሆንብኝ እንደዚህ ላይ ነበር እሺ ቤቲ ስለመጣሽ በጣም እናመሰግናለን ቴንኪዩ በጣም እሺ በጣም አመሰግናለሁ እሺ የተከበራችሁ ተመልካቾቻችን የዛሬ እንግዳዬ ቤቲ ጂ ነበረች በሚቀጥለው ሳምንት እስከምንገናኝ ቻው